ሮሚዮ የልቤ ወለላ እባክህ ለውጠው ስምህን ለሌላ በአረፋና በጥምቀት ነበር ልጃገረድ የሚመረጥ የሚታጭ ሮሚዮና ጁሊየትን ሰርቻለሁ ሳዱላ ሁላ በከምበል ደፋ ዛሬም ፍቺ ነው ነገም ማረፋ አስትሮ ማርያም ማዚያ ጊዮርጊስ አለቀ ሲሉት ይመጣል አዲስ ነበር የሚባል ወይዘሮ ሲን ትምህርት ቤት ታሪካዊ ነው ሰይፍና ጎራዴ የመቱት አንገት ትዕቢትና ኩራት የሞሏት አናት አይገላገሉም እንዲህ በቀላሉ ከምድር ላይ ወድቀው ሳይንከባለሉ የመንደሩ ሰው ነው ልጅን የሚቀጣው የእጅሽን ራብ ሆኜ እጅሽን ባለብሰው ፊትሽና ጉንጭሽ ጁሊየት ብዳስሰው ደስታ ህይወቴ እንደምን ባደሰው ያን ጊዜ አንድ ኪሎ ስጋ 12 ብር ነበር ዋን ኢትዮጵያን ዶላር ነበር የሚለው በግሪክ ፖርተሪ በባሪያ ተርሲን ማን ይችላቸዋል ወይዘሮ ሲህን ይባል ሺ የሚባል በሬ የለም ሽምብራ ሞኝ ነው ያበቅላል በበጋ የኛ ሰናየ ላይ ያወልቃል መንጋጋ ይባል ነበር ወይዘሮ ሲህን ትምህርት ቤት እኮ በአዲስ አበባ ዩኒቨርሲቲ ሌቭል ነበር የዋርዳ ሳሙና ቀለመ ደማቅ እንዳንቻለ በቅሎ አይቸማላው አንድ ፓስፖርት ለማውጣት 10 ብር ፍሬ መሬት ወድቆ ከዋለ ካደረ ሰው ገንዘብ አግኝቶ መከበር ከጀመረ የመጣነውና ቀድሞውን ከጥንት ሁለቱም አይድኑም ከመበላሸት ሰላም ጤና ይስጥልን የሸጋ ቲዩብ ተከታታዮቻችን በመላው ዓለም ያላችሁ እንደምን ከረማችሁ እንደምን ሰነበታችሁ እንደምን አላችሁ በሸጋዎቹ ሀገር በሸጋዎቹ መዲና በመሃል ደሴ ወሎ ሪል ስቴት ስፖንሰር አድርጎ የሚያቀርብላችሁ የሸጋ ፖድካስት ፕሮግራማችን ዛሬ እጅግ በጣም በተከበሩና በሚገርም እንግዳ ተመልሷል ይህን ፕሮግራም ስፖንሰር አድርጎ ያቀርብላችሁ ወሎ ሪል ስቴት ኢትዮ ሆም ሶሉሽን እና ጴጥሮስ ባርና ሬስቶራንት ናቸው መልካም ቆይታ ይኖረናል ሁላችሁም ሰብስክራይብ በማድረግ ቪዲዮአችንን እንድትጀምሩ ስንል በታላቅ ትህትና እንጀምራለን የዛሬው እንግዳችን ደሴ ከተማ ላይ በጣም ትልቅ ታሪክ ያላቸው አርቲስት ናቸው ሙዚቀኛ ናቸው እንዲሁም የንግድ ባለቤትና የሀገር ሽማግሌ ናቸው ጋሽ ከበደ እንኳን ደህና መጡ እንኳን ደህና ቆየኝ አርቲስት ጋሽ አይባልም አሉ አንተ ልበል አንተ ነው የሚባለው አንተ ነው የሚባለው እንኳን አክብረህን ለኢንተርቪው ፍቃደኛ ስለሆንክ እጅግ በጣም ትልቅ ክብር ተሰምቶናል እኔም አመሰግናለሁ ጋሽ ከምን እንጀምር ከመጀመሪያ እንጀምር ጋሽ ከበደ ከስም እንጀምርና ስሜ ከበደ ወልደ ሩፋኤል አህመድ ይባላል እሺ ተወልጄ ያደግኩት በዚህቹ በውይይቷ ከተማ በደሴ ነው ደሴ አረብ ገንዳ በሚባለው አካባቢ በ1939 ሐምሌ 12 ቀን ነው የተወለድኩት ከዛን ጊዜ ጀምሮ ያው እዚሁ አድጌ ወይዘሮ ሲን ትምህርት ቤት ነበር የምማረው እና በዚሁ ቆይታ ነው የቆየሁት ይገርም ነው የልጅነት ጊዜው እንዴት ነበር በምን አለፈ የልጅነት ጊዜያችን ደሴ ብዙ ታሪክ ያላት የታሪክ ከተማ ናት ብዙ ጊዜ ጎልቶ አይታይም በአጠቃላይ ደሴ ሳልን ወሎ ክፍለ ሀገር በጣም ያማረ ታሪክ ያለው ነው እንደው እስልምናና ክርስትናው ጎን ለጎን ተያይዞ ተዋዶ የሚኖርበት ከተማ ነው አገርም ነው በክርስትናው እንኳን ብንጀምር የአጼ ዘራ ያዕቆብ ንግስት ሌኒ ደመራ ያገኘችውን ጌታችን ኢየሱስ ክርስቶስ ግማደ መስቀል አምጥተው የት እንደሚያደርጉት ግራ ሲገባቸውና ሲፈልጉ እግዚአብሔር በራእይ ታይቷቸው መስቀሌን በመስቀለኛ ቦታ አኑ ተብሎ የተመረጠችው የጊሸን ተራራ ናት ጊሸን ደብረ ከርቤ ላይ የጌታችን ኢየሱስ ክርስቶስ የቀኝ ክንፍ ግማደ መስቀል የተቀመጠበት ነው በሁለተኛ ደረጃ ሐይቅ እስጢፋኖስ ብንመጣ አቡነ ኢየሱስ ሞዓና አቡነ ተክለ ሃይማኖት የቀደሱበት የጸለዩበት ቦታ ነው የዛሬና ያርገውና እዛ ከእንትን ስትሄድ ቤተክርስቲያኑ ሙሉ ዙሪያውን ባህር ተሞልቶ በጀልባ ነበር የሚገባው አሁን ያው ጊዜ መጣና የየብስ እንትን ተከፍቶ በዛ ይገኛል እና ያ ታሪካዊ ቦታ አዛለ በሶስተኛ ደረጃ ተድባበ ማርያም መንግስቶች ቅባት የሚቀቡበት እና ጊዮርጊስ አባጋስ ዘጋስጫ የሚባለው ብዙ ታሪክ ያለበት ወሎ ክፍለ ሀገር ላሊበላ አብያተ ክርስቲያናት ያለበት ያ ታላቁ ከኢትዮጵያ አልፎ ከአፍሪካ ብሎም የዓለም ቅርስ የሆነው ታሪካዊ ላሊበላ የሚገኘው በወሎ ክፍለ ሀገር እንዲሁም ደግሞ በእስልምናው ስንመጣ በቦረና የቦረናው ደግይ የሚባሉ
ታላቅ አባት ነበሩ። ወደ ወረ ሃይማኖት ስንመጣ ጌታው ሼህ ሁሴን ጅብሪልና የጥቅሳው ሼህ የሚባሉ ነበሩ። ወደ ማይባር ስንመጣ የማይባሩ ሼህ ጌታው ሀጂ ቡሽራ የሚባሉ ነበሩ። ወንተና ማነው ወረባቦ ስትሄድ ጌታው ሼህ ጫሌ ነበሩ። የእጁ ስትሄድ መርሳ አባገትዬ ነበሩ። እነዚህ ታላላቅ ሰዎች ምን ይባል ነበር? ገበር የሚባለው ገበሬ አይደለም፣ ትልቅ ሰው ማለት ነው። ገበር ነበሩ፣ ገበሮች ነበሩ፣ ወልዮች በየወንዛወንዙ እንደህለቁት ልጅ አላህን የሚያዙ የሚባልላቸው ታላላቅ ሰዎች የነበሩበት አገር ነው። ግን በአጋጣሚ ይሄ ታሪክ ብዙ ጊዜ እኔ ጎልቶ ሲወጣ ላየው ለምን እንደሆነ አላውቅም። አይነገርም። ተወላጅ ምን እንደደቃና አይጠየፍ። አሁን እዚህ ያለው አይጠየፍ ባጃ ዱቄትና በእንቁላል የተሰራ መኪና ከነ ሪሞርክ የሚያዞር ታላቅ አዳራሽ አጼ ንጉስ ሚካኤል ያሰሩ እዛ ነው ያለው። ግን ይሄን ያህል ጎልቶ ሲታይ ላይ ታሪኩ በደንብ አይወጣም እንደሚመስለኝ። አጼ ኃይለ ሥላሴ ከልጅ ኢያሱ ጋር በነበራቸው ቅሬታ ታሪኩን ብዙ አጉልተው እንዲወጣ ያደርጉትም ነበር። እንግዳ ባለቤታቸው እቴጌ መነን የዚሁ የወሎ ሰው ናቸው። ልጆቻቸውም ከፊል ከዚህ ከወሎ እናት ከእቴጌ መነን የተወለዱ ናቸው። ግን ታሪኩን ብዙ አያጎሉትም ነበር። ይሄ ታሪክ ጠባሳ አለ እና ይሄ ነው። እና ወይዘሮ ሲን ትምህርት ቤት ደግሞ ታሪካዊ ትምህርት ቤት ነው። ወይዘሮ ሲን ትምህርት ቤት ማለት የኢሳያስ አፈወርቂ የኤርትራው ፕሬዝዳንት የተማረበት ጌታው ማን ነው? ሼህ ሁሴን አላሙዲን ዶክተር የተማረበት እነ ዶክተር አረጋ ይርዳው እነ ዶክተር ሚናስ ህሩይ እነ ዶክተር አሰፋ ባልቻ የመሳሰሉ ማአት ዶክተሮች የፈሉበት ወይዘሮ ሲን ትምህርት ቤት ነው። ወይዘሮ ሲን ትምህርት ቤት ቀደም ሲል ሚስተር ካህን የሚባል የህንድ ዳይሬክተር ነበር። ያ ሲሪየስ ነው እንዳሁን እንትን አይባልም። ክላስ እንገባ አባ ክንፈ የሚባሉ እንደ ስቴጅ ነገር አለች። እዛች ስቴጅ ላይ ገልተው ቆመው ጸሎት አድርገው ትምህርታችሁን እግዚአብሔር ይግለጥላችሁ ይላሉ። ከዛ እሳቸው ሲወርዱ ደግሞ ሀጂ ሳኒ ሀቢብ የሚባሉ ታላቅ አባት አሉ። እሳቸው የሚወጡና አላህ ትምህርታችሁን ይግለጽላችሁ ተብሎ በስነ ስርዓት ነው እንትን የምንለው። በዛ ጊዜ ትምህርት ቤቱን እንትን ከሚያደርገው አቶ ይፍሩ ገበየሁ የሚባል ታሪካዊ ዳይሬክተር ነበር። እሱ ስፒከር አለው፣ ሰልፍ እናደርጋለን። እዚያ ላይ ወለግ ዘለግ ያለ እንዲሁ ወደ ስህተት የሚሄድ አስተማሪ ወይም ተማሪ ማለት ነው ካለ እሱ ቢሮ ውስጥ ቁጭ ብሎ ማይክሮፎኑን I would like to see the following students immediately in my office now ካለ ሽንት ነው በቃ ሁሉ ማን ይሆን ተብሎ እንደዛ ባለ ስነ ስርዓት ነበር የነበረው። ወይዘሮ ሲን ትምህርት ቤት ታሪካዊ ነው። በስፖርትም በኩል ስትሄድ ትልልቅ እንትን ከስፖርት ይካሄድ ነበር ደሴ ከተማ ላይ። የዛሬን አያርገውና አዶሊስ የሚባል የነጋዴዎች ቡድን ነበረ። ወይዘሮ ሲን ትምህርት ቤት፣ መምህር አካለ ወልድ ትምህርት ቤት፣ ንጉስ ሚካኤል ትምህርት ቤት በጣም በከፍተኛ ሁኔታ የሚሻሙ የሚጣጣሩ እንትን ነበሩ፣ ስፖርቶች ነበሩ። ያን ጊዜ ታዲያ ትዝ የሚለኝ ወይዘሮ ሲን ትምህርት ቤት ጆርጅ ካፒቴን ሃጎስ የሚባል ጎልኪፐር ነበር። አለማየሁ ባሪያው የቅጽል ስም ነው፣ ባሪያው ተብሎ አለማየሁ ባሪያው እንትን ይባላል። ወጤ ሜዳ ወይዘሮ ሲን ትምህርት ስፖርተኞች አሸንፈው ሲመጡ በግሪክ ፖርተሪ በባሪያ ተርሲን ማን ይችላቸዋል ወይዘሮ ሲህንን ይባል ነበር። ታሪካዊ ነው። የስፖርት መምህር ነበር አቶ አሰናየለ የሚባል ጀግና። እሱም ደግሞ ሽምብራ ሞኝ ነው ያበቅላል በበጋ የኛ አሰናየለ ያወልቃል መንጋጋ ይባል ነበር። ቦክሰኛ ነው። እንዲህ ባለ ሁኔታዎች ትምህርት ቤቱ ይመራ ነበር። በእውነቱ የነበረው ስርዓት ሁሉ ትዝ ሲለኝ ይገርመኛል። ያን ይመስላል። እንደገና ደግሞ በአሁንም ባልኩ በሃይማኖቱ ጉዳይ በአረፋና በጥምቀት ነበር ልጃገረድ የሚመረጠው የሚታጨው። ሆይ ወለሉ የሚባል ጭፈራ ነበር። ወንዱ ሎሚውን ሰክቶ እንትን ዘንግ ላይ በጀግና ሞት እያለ ሲል ሆይ ወለሉ ይላሉ ሴቶቹ። የማይረሳ ግጥም ልንገርህ። በዚያን ጊዜ ሳዱላ ሁላ በይከምበል ደፋ ዛሬም ፍቺ ነው ነገም ማረፋ
አስትሮ ማርያም ማዚያ ጊዮርጊስ አለቀ ሲሉት ይመጣል አዲስ ነበር የሚባል በአረፋ በዓል ነው የሰማው እና ይሄን ያህል መከባበር መፈቃቀር የነበረበት አገር ነው ደሴ ወሎ በሙሉ እንደዛ አይነት እንትን ነው ከዛም ደግሞ ተቀጥልና እንግዲህ ወደ አንተኑ ስንሄድ ወደ ትምህርት ቤቱ ሮሚዮ እና ጁሊየትን ሰርቻለሁ አዎ ስለዛ በጣም የሚገርም ሮሚዮ እና ጁሊየት ትምህርት ቤቱ ጊዜ ደግሞ እንትን እንለዋለን ከፍሲ ዊሊያም ሼክስፒር ደርሶት ታላቁ አባት ዶክተር ከበደ ሚካኤል ናቸው የተረጎሙት እና በጣም የሚያምር ነበር የሚመስጥ ነበር አቶ ኢብራሂም ታወቅ የሚባል መምህር ነው ያዘጋጀ እንድንማርና ቲያትሩ እንድንሰራ ይጋበዘ በዛን ጊዜ ካፑሌና ሞንታግ የሚባሉ ሀገረ ቬሮና ጣሊያን አብረው የሚኖሩ ሁለት ባላባቶች ነበሩ ሁለቱ ባላባቶች በደም ይፈላለጉ ነበር አንዱ አልፈውም በቃ ሲገናኙ ይገዳደሉ ነበር ከለታት አንድ ቀን ካፑሌ ራት ጋብዣ ጠርቶ ሁሉም ሰው ተጋባዡ ማስክ እየለበሰ ነበር እንዲገባ ይደረግ ነበር ሮሚዮም ኃይለኛ ስለነበር በቃ የሆነ ታሪክ ሰራለሁ ብሎ ማስክ ለብሶ ይገባል ሲገባ ጁሊየትን ያያታል ጁሊየት የካፑሌ ልጅ ናት እሱ የሞንታግ ልጅ ነው እግዚአብሔር ያሳይ ከዛ በኋላ በፍቅር ወዲያው ይመሰጣል ከዛ በኋላ ቫልስ እንዲደንሱ ይጋብዛታል ቫልስ እየደነሱ ሳሉ ገለጥ አድርጎ ማስኩን ያሳያት ሮሚዮ ነው ታውቀዋለች በዝም ቃሷም ማብራ ፌንት ሆነች በቃ ወደደችው ተዋደዱ ከዛ በኋላ ያው የቲያትሩ እንትን ነው ሂደት ከዛ በኋላ ምሽቱን ወደ ካፑሌ ህንጻ ትልቅ ፎቅ ነው ያለው እዛ ጋር ሄድና ጁሊየት ባለችበት አካባቢ ላይ የሚያፈቅራትን ልጅ የሚጠብቅ ወጣት ረዝሞ ይታያል ደቂቃ እንደ ሰዓቱም እንደ ቀኑም እንደ ዘመን እኔስ መሞቴ ነው በፍቅሯ ሰመመን ሲል መጋረጃዋን ትከፍትና ትታየዋለች ሐሳብ የተነሳ ተከፈቱ አይኖቼ ደሜ ተንቀሳቀስ ተፍታቱ ስሮቼ የማትወጣ መስሎት ልቤ ተስፋ ሲቆርጥ ያቻቴ ነጮራ ብቃለች በመስኮት ልቤ ደስ ይበልህ መንፈሴም ተሸበር የጁሊየትን ውበት እንግዲህ ልናገር መስኮቷ ምስራቅ ነው ፊቷ የጧት ጀንበር ብርሃኗ የለውም የሚያግደው ድንበር ሰላም ላንቺ ይሁን ትልሻለች ነፍሴ ጮራሽ አለበሰኝ ከግር እስከ ራሴ እኔ እንደምወድሽ አታውቂውን ፍቅሬ አላጫወትኩሽም ባፌ ተናግሬ ካየሁሽ በቃል ቆሜ ከርቆታ ያጠግበኛልና አይኖችሽ ጨዋታ አይንሽ የሚመስለው የርግብ የሚዳቋ እኔ የማልጠግበው አለ ልዩ ቋንቋ አይኔ እንደ ቀለበት ጣትሽ ላይ ተሰካ እዩት በቆኝ እጇ ጉንጮቿን ስትነካ የእጅሽ ራብ ሆኜ እጅሽን ባለብሰው ፊትሽና ጉንጭሽ ጁሊየት ብዳስሰው ደስታ ህይወቴ እንደምን ባደሰው ይላታል ከዛ በኋላ ይገርም ነው ከስንት ዓመት በፊት ነው ይሄንን ቲያትር የሰራው 1958 ዓመተ ምህረት 1958ን ከ2017 ቀንሱልኝ ቤተሰብ ኦሬዲ 50 ዓመቱ የዛሬ 58 ዓመት የተሰራ ቲያትር ነው አሁን ያለልን ጋሼ እንዴት ግጥሞቹ አልጠፉኝም በስሜት ነበር ያን ጊዜ የእውነት ነበር ቲያትሩ ከዚያ በኋላ ሮሚዮ የልቤ ወለላ እባክህ ለውጠው ስምህን ለሌላ ያንተ አባት ለኔ አባቴ እናንተ ዘር ለኛ መሆኑን አትርሳ ባላንጣ ደመኛ ትለዋለች ሮሚዮ ደግሞ ይሄን አልዘነጋም ጁሊየት ይሰማኛል ነገር ግን ምን በቀል ምን ስቂም ይገኛል ምንስ ጠላትነት ስታስቢው በሰው የፍቅር ማዕበል የማይደመስሰው ያንቺ አባት ለኔ አባት ቢሆንም ባላንጣ እኔ ወድሻለሁ ነፍሴ እስከምትወጣ ይላታል ከዛ ይቀጥላሉ በፍቅር እንዲሁ የቲያትሩን ነው ሂደት ማወራ ቲያትሩ በጣም መሳጭ ነበር ይሄዳል ከዚያ በኋላ በድብቅ ቀለበት ያደርግላታል ሁለቱ አባሎራ በሚባል ቄስ ሄደው ቀለበት ያደርግላታል ከቀለበቱ በኋላ እንዲሁ እንዳለች ድንገት ሳታስበው ፓሪስ ለሚባል ሰው አባቷ ይድራታል እሺ እሷ ይሄው የውስጥ ቃል ኪዳን አለባት እሷ ደግሞ የምትወደው ሮሚዮ ነው ከዛ በኋላ እንዴት ላድርግ ብላ ግራ ገብቷት እዛ ቄሱ ጋር ሄዳ ስታማክራቸው የሆነ እንደ ኤተር አይነት መድኃኒት ሰጧት
ሰርግሽ እንትን ሲል ይሄን ውሰጂ ዋጪው እንደሞትሽ ይሆናል ከዛ በኋላ ወደ መቃብር ይወስዱሻል እኔ በምትነሽበት ሰዓት መጣና አስነሳሻለሁ ሮሜውን በዛ ሰዓት ሰው ሊከበት ይመጣል ከዛ በኋላ አንቺ ይሽጠፋል ይዞሽ ይሄዳል እና ይሄን ፕሮግራም ቀየሱ ከዛ በኋላ ይሄን አድርገው ጁሊየት ያው ሰርጓ ተደግሶ በጣም በትልቅ እንትን ጧት ላይ ግን ሞተች ተባለ ሰርጉ ወደ ሀዘን ተቀየረ ከዛ በኋላ ጁሊየት ተቀበረች ቤቱ ሀዘን ሆነ ይሄንን ደብዳቤ ጽፈው አባ ዮሐንስ በሚባል ሰው ለሮሚዮ ይልኩለታል ያለበት ሀገር የተሰደደበት ሀገር የተሰደደው የሷን አጎት ልጅ ቲባልት የሚባለውን ገድሎ ሮሚዮ ገድሎት ያ በጣም ጥጋበኛ ነበር ከዛ በኋላ እዛ መልእክተኛው ሳይደርስ ወሬው ቀድሞ ጁሊየት ዛሬ ሞታ ተቀበረች የሚል ወሬ ይሰማል በጣም ይናደዳል በጣም ያዝናል በጣም ይበሳጫል ከዛ በኋላ በቀጥታ ማታ ይመጣል በጨለማ ለብሶ እዛ መቃብሯ ላይ ሲሄድ ያ እንትና ያገኘዋል ፓሪስ እንትኑ ያ ውጮኛዋ ደግሞ አበባ ላይ ያስቀምጥ ባክቶኛለው እኔ አንድ ሰው ነኝ እኔ ተወኝ ቢለው እንዲያለው እሱም በሻምላ ከገደለ በኋላ እዛ ያለው ግጥም በጣም መሳጭ ነበር ልክ መቃብሩን ሳይ ከጥንት ጀምረህ ብትበላ ጠገብኩኝ የማትል ሆድህ የማይሞላ መቃብር የሚሉ አንተ መጥፎ ከርሳም ለወጣት አታዝን ለቆንጆ አትሳሳም ጁሊየትን ከጥርስህ ፈልቅቄ ላወጣ መጥቻለሁና ያወጥከውን አምጣ አንድ የላያትና እንባዬን አፍስሼ እርሜንም አውጥቼ ከበቃኝ በኋላ እኔንም ከሷ ጋር አብረህ እንድትበላ ብሎ መርዝ ጠጥቶ እንዳቀፋት ይሞታል ሬሳውን አውጥቶ እሷ ደግሞ እንደገና ስተነስታ ስታይ እሱ ሞቷል በነበረው ሻምላ ራሷን ወቅታ ገደለች የሁለቱ ሞት ጉር ተብሎ አባትና እናት በይቅርታ አባትና አባት ታረቁ ይላል ደራሲው ድርሰቱ ይሄ ነው እንግዲህ እንደዛ ነው የሮሚና የጁሊየት ከዛ በኋላ ሌሎች ተዋናዮች ሰርተውታል እንዴ ይሄንን ነው ወይስ አላውቅም ለምን ያህል ጊዜ ነው አንተ ይዘው የነበረው ተውኔቱ እኔ ያንን እንግዲህ አንድ ህዝብ ወይዘሮ ሲንቶርት ቤት አዳራሽ በሰው የተጋበዘ አንድ ሁለት ሶስት ጊዜ አሳይተናል ጓደኞች ነበሩኝ አብረው ለነሱ ጋር አሳይተናል በጣም ይደነቅ ነበር የሰራነውን ሰዎች ሲያወሩ ጥሩ አክት ነበር ተሰሩ የነበረው ይባላል እንትን ይደረጋል ወደ ቤተሰቡ ጥያቄ እንመለስ ምን ያህል ልጆች አሉት 12 ልጆች አሉኝ 12 ልጆች አዎ 11 ሴት አንድ ወንድ ማለት ነው እሺ 12 ልጆች አሉኝ ከባለቤቴ ጋር 12 ልጆች 35 የልጅ ልጅ አለኝ 35 የልጅ ልጅ አዎ እንደገና ደግሞ 5 የልጅ ልጅ አለኝ ባለቤቴ ጋር 50ኛ ዓመት የጋብቻ በዓላችንን አክብረን ተጨማሪው ሁለተኛ ጀምረናል 52 ዓመት በትዳር ነው ያለነው የሚገርም ነው እና በንግድም ብዙ ጊዜ በንግድ ሰርቻለሁ ደሴ ከተማ ላይ ስጋ ቤትን በመክፈት በቀደም ሲል አስመራ ሆቴል የሚባል ከዛ ደግሞ ካፕ ባርና ሬስቶራንት የሚባል እንደዚሁ ያደረግን ብዙ ትግል አሳልፈናል እንዲህ እንዳሁኑ እንትና ነገሩ ርካሽ ነው ጊዜው ያን ጊዜ አንድ ኪሎ ስጋ 12 ብር ነበር የምንሸጠው እሺ ግማሹ 6 ብር ማለት ነው እሺ እና እንደዚህ ያረግን ቆይተናል ዘኔ ከ12 ኪሎ ነው የተጀመረው አዎ ባና እንደዛ ነበር ጊዜውም በጣም ርካሽ ነው ያን ጊዜ አንድ ይሄን የሚያክል ዳቦ ሶስቱ በ10 ሳንቲም ሶስት ነበር ሸህንድሪስ የሚባሉ ነበር ወሎ ዳቦ ቤት በ10 ሳንቲም ሶስት ዳቦ ነው የሚገዛው ወሎ ዳቦ ቤት ሸህንድሪስ ይባሉ ነበር ኤርትራዊ እንትናቸው እሳቸውና ደግሞ አሚር ኢብራሂም አባት ኢብራሂም ዳውድ የሚባሉ ሁለት ጓደኞች ነበሩ እና በዚያን ጊዜ ነው የዳቦ ቤቱን የከፈቱት በጣም የቆየ ነው ዘመናዊ ዳቦ ቤት ነበር መኪና ነበር እየዞረ የሚሸጠው እንዳሁን በሰልፍና እንትን አይደለም እና በ10 ሳንቲም ሶስት ዳቦ ደግሞ ምርጥ ስቲል እስካሁንም ድረስ ምርጥ ዳቦ ቃ ብሎ የሚሰራ ነው ይመረጣል ብዙ ሰዎች ማሽንም ይለያል ይባላል አዎ የጥንት ስለሆነ በጣም እንትን ያለ ነው አንድ ልጃቸው ነበር እሱም ማጥናይዶ ሞተ እንጂ በደንብ ጎበዞች ናቸው አሁን ጀላል የሚባል ልጅ ነው እየመራ ያለው
የልጅ ልጅ ነው እንጂ እንደዚህ ሆኖ የተደነቁ ጥሩ ሰዎች ቸሮች ሁለቱም ኢብራሂም ዳውድና ሼህ እንድሪስ ደሃን እንደመገቡ ደሃን እንደጋበዙ ያለፉ ሰዎች ናቸው። አረብ ገንዳ ነበር ሰፈራቸው። በጣም ታዋቂ ሰዎች ነበሩ እና ወሎ ዳቦ ቤት እንደዛ ነበር። ከዛም እኔ ወደ ንግድ ምክር ቤት ገብቼ ብዙ የተቻለኝን ያህል ሰርቻለሁ። በፕሬዝዳንትነት በምክትል ፕሬዝዳንትነት እየሰርቻለሁ። ንግድ ምክር ቤት ብዙ ችግሮች እንዲቃለሉ ጥረት አድርገን ነበር። አንድ ጊዜ እንዲያውም ታይቶ ተሰምቶ በማይቻል መልኩ ከፍተኛ ግብር ተጣለ። እሺ ማህበረሰቡ ላይ እሺ ያን ግብር ማንም ራሱም ቤቱም ንብረቱም ተሽጦ አይከፍልም እና ያንን በደንብ ሄደን ለክልል ርዕሰ መስተዳድሩ ለሌሎች ሁሉ በተቻለ መጠን ትግል አድርገን አባይና ሀየለ የሚባል እንደዚህ ፕሬዝዳንት ነበር። ሌሎችም የመሳሰሉ የንግድ ምክር ቤት አባላት አብረን ሄደን ጮኸን ያንን ግብር እንዲነሳ አድርገናል። ከማህበረሰቡ ላይ እንዲሰረዝ ተደርጎ ቀደም ሲል እነሱ አምነው ይከፍሉት በነበረው ግብር እንዲከፈል ተብሎ ያን ሁሉ እንዲቃለል አድርገናል እና ለንግድ ምክር ቤቱም ከፍተኛ አስተዋጽኦ አድርገናል። አሁን ያንን ቦታ ተመርተን ይሄን የምታየውን ህንጻ በትብብር በቅብብሎሽ አሁን ያለበት ደረጃ ላይ እንዲደርስ ተደርጓል። ይሄ ሌሎች አገር ብዙም የለም። ንግድ ምክር ቤት ራሱ የሰራው ህንጻ የለም፣ ሬር ነው፣ ትንሽ ነው። አዲስ አበባም ያለው የኢትዮጵያ ንግድ ምክር ቤት አፄ ኃይለ ሥላሴ የሰጡት ነው እንጂ ንግድ ምክር ቤቱ ራሱ የሰራው አይደለም። አዲስ አበባ ቻምበርም እዛው ሼር አድርገው ነው የሚኖረው። ንግድ ምክር ቤቱ ዋናው ስራው ምንድነው? ለቤተሰቦቻችን የንግድ ምክር ቤቱ ዋናው ስራው ነጋዴና መንግስትን ማገናኘት ማለት ነው። በቃ ትልቁ ታሪክ ነጋዴውን ከመንግስት ጋር ማገናኘት፣ ችግሮቹ እንዲፈቱ ማድረግ፣ በአእምሮም እንዲጎለብት ማድረግ ነበር። እንደዛ ያለውን ስራ ስንሰራ ቆይተናል። አሁን ያለበት ደረጃ ላይ ደርሷል። እስኪ ስለ ንግድ ዓለም እስኪ ውጣ ወረዶች የተወሰነ ነገር ስላሳለፍካቸው በንግድ ዓለም ውስጥ ስላሉት ነገሮች እስኪ ነገር ለምሳሌ አሁን በስጋ ቤት ሊሆን ይችላል ከምን ተጀመረ እስከምን አሁን የ12 ብሩ በኪሎ የሚሸጥበት ዘመኑ በየት ነበር? ከዛስ በደርግ ጊዜ ሲነበሩት ነገር ከዛስ ወደ አሁን ሲመጣ እንዴት ነበር የማህበረሰቡ አቀባበል? እንግዲህ ምንድን ነበር ሺህ የሚባል በሬ የለም። በሺህ የሚጠራ 1000 ተብሎ አይጠራም። 600 ብር 500 ብር 700 ብር 800 ብር ተገዛ የሚባለው በሬ ታሪካዊ እንደዚህ ነበር። ኑሮ ርካሽ ነበር። ቅቤው የምትለው ማሩን ብትለው ሁሉ ነገር ርካሽ ነበር እና በዛ መሰረት እንግዲህ የሆቴል ውድድር ወደ ዘመናዊነት እየተመጣ ጥሬ ስጋ እየተበላ የሌላ የአዲስ አበባውን አካባቢ ያየን ወዚህም ጀመር። በጣት የምንቆጠር ሰዎች ነን ያን ጊዜ ጀመርነው ስጋ ቤት እና ሰለሞን እሸቱ የሚባል ጓደኛ ነበረኝ። ሞተ ከዚህ ዓለም አሁን ውጭ ሀገር ሄዶ እሱ ነበር ትንሽ በጣት የሚቆጠር ስጋ ሉካንዳ ቤት ነው እንጂ በእንትኔ በምግብ ቤት ደረጃ የለም። ሉካንዳ ማለት ስጋውን ገዝተው ወደ ቤታቸው የሚወሰድ ነው። ያን ጊዜ ደግሞ ሉካንዳ ቤት ስጋው ላይ ቢላውን አድርጎ ሻጩ የስንት የ25 ብር የ50 ብር የ30 ብር ከዚህ ተብሎ ተቆርጦ እንጂ ሚዛን የሚባል ሚዛን አይታወቅም ነበር። አሁን ድረስ ሚዛን ማያውቁ አሉ አይደል? ወሎ ላይ አሉ ይባላል። ወደ ወሬሉ ምናምን አለ ይባላል። አሁን ግን እኔ ብዙም አላምንም። አሁን ብዙ ሰው ሰልጥኗል ያውቃልና ኑሮውም ራሱ ያስገድደዋል። ውድነቱ አለ እና አንድ ጊዜ እኔ ትዝ የሚለኝ ጅብሩክ ላይ ጤፍ ተዘርግቶ ነው። ጤፍም እህልም ምንም በኬሻ አይቀመጥም። ምክንያቱም ሰው አይቶ አማርጦ እንዲገዛ ንጽህናው እና ይገለበጣል። ማታ ታፍሶ ደግሞ ይገባል። እንደዚህ ነበር እና ከዛ በኋላ እኔ በ65 ዓመተ ምህረት ነው አንድ ትልቅ ሰው እኔ ሪፋይነሪም ሰርቻለሁ። አሰብ ሪፋይነሪ ነዳጅ ማጣሪያ መጥቼ እዚህ ቤተሰብ ለመጠየቅ አገኘኋቸው። እዚህ ሸርፍ ተራ የሚባለው መግቢያ ላይ አገኘኋቸው። ሸው እንደምን ነው ምን አልኳቸው። ከእህል ተራው አጠገብ ነው። ባላሰላቸው አለን ይሁን እንግዲህ ጤፍን ሀብታም በላት አሉ። ምን ነው አልኳቸው። እንዴ አልሰማህም እንዴ? አንድ ኩንታል ጤፍ እኮ ነጭ ጤፍ 32 ሰርገኛ ጤፍ 26 ጥቁር ጤፍ 22 ሆነ እኮ ማን ይችላል ያሉ።
አሁን ትዝ ይለኛል። አንድ ኩንታል 32 ነጭ ጤፍ ኩንታል ጤፍ ማኛው በቃ ባላ ሲዳ የሚባል የእንትን አለ የመጨረሻው ያው እና እንደዛ ያለ እንትን አለ። በዚህ ይነሳ ነበር እና ኑሮ ርካሽ ነበር። ዋናው ነገር ገንዘቡም ትልቅ እንትን ዋን ኢትዮጵያን ዶላር ነበር የሚለው የኃይለ ሥላሴ ብሩ ዋን ኢትዮጵያን ዶላር ነው። እንጃ ከአሜሪካን ብር ጋር በብር 25 ወይም በብር ነው ለውጥ ያነበራቸው። እኩል ነው እና እንደዛ አይነት ነው። በ1962 እኔ ሪፋይነሪ ሲሰራ የሚገርምህ ሚግሬሽን ሰበሰበን ሰራተኞች ሰበሰበንና ባካችሁ መንግስት ተሰደበ ተወቀሰ፣ ለምንድን ነው ፓስፖርት የማታወጡት? መንግስት ስለሚከለክላቸው ነው ፓስፖርት አታወጡም እየተባለ እና ለምንድን ነው የማታወጡት? ምን ቸገራችሁ? አንድ ፓስፖርት ለማውጣት 10 ብር ነው። 10 ብር እንደ መታወቂያም ቢሆን ያዙት እና ባካችሁ ተባለ። ማንም ሰው በቃ ሊያወጣ እንኳን አልፈለገም። አዲስ ነገር ሲመጣ ያው የመቀበል ባህላችን በቃ በእንትን ፓስፖርት ለምንድን ነው የማወጣው? እኔ ለምን ሀገሬን ጥዬ እሄዳለሁ የሚል ነበር የህብረተሰቡ ስሜት። እንደዛ አይነት ነበረ። በቃ ያን ያህል እንትን ዘመን አሳልፈናል። የሚገርም ነው። በድጋሚ አሁን ስለወሎ ባህል ልመጣ ነው። ቀደም ጫፍጫፍ ነው የነገርከን። እስኪ ስለ ሙዚቃዎቹ፣ ስለ ማሪቱ ለገሰ፣ ስለ ዚነቱ ማህባ እስኪ እዛ አካባቢ ስለነበረው ባህል፣ ስለ ታሪኮቹ ወደ በኋላ ላይ ደግሞ ስለ ወሎ ኪነትም እመለስብሃለሁ። እስኪ ንገረን። ምልህ እነ ማሪቱ ለገሰ ቀደም ያለች ናት። እዚህ ስጋ ተራ ይባል ነበር ወደ ጅብሩክ አካባቢ እዛ ነበር ብዙ የምትጫወት። ሶስቱ ስላሴ የሚባሉ ነበሩ። እዛ ቤት ትጫወት ነበር። ባህሩ ቃኘው በጣም ታሪካዊ ትልቅ ሰው፣ ግጥም ወዲያው ነው መድረስ የሚችለው እና ግጥም ወዲያ ይደርሳል። ከዛ በኋላ እነሱ ታላላቆቹ እነሱ ነበሩ። ባህሩ ቃኘው ታሪካዊ ነው። የዋርዳ ሳሙና ቀለመ ደማቅ ግጥሙን ተመልከት። የዋርዳ ሳሙና ቀለመ ደማቅ እንዳንቻለ በቅሎ አይቼም አላውቅ። በቅሎ አስመስሎ መብቀልን ነው እንዳንቺ አይነት በቀለ። አህያውም የሰው አጋሰሱም የሰው ዳውላውም የሰው ላንቺ ጭን ብዬ ነው የምመላለሰው ይል ነበር። የሚገርም ጭነት አስመስሎ ማለት ነው። እንዲህ ያለ እንትን ነበር። ማሪቱ ማለት በጣም ፌመስ ነበረች። የላሊበላ ኪነት ተቋቋመ። አቶ ቀለም ወርቅ ደበበ የሚባልና መጥቶ ነው ብዙውን ጊዜ ላሊበላ ኪነትን የቀየረው። ታዬ ወልደመድህን የሚባል ወንድም ነበረን ባህል ሚኒስቴር ውስጥ የሚሰራ። እነሱ እንትን አደረጉት። የላሊበላ ኪነት በጣም ፌመስ እየሆነ እየታወቀ ሄደ። እንደዚህ ነበረ። በጣም ታሪካዊ ነበረ ማለት ይቻላል። ቅኝቶቹን ሳሁን የዳሰሰችበት መንገድ ስለ አራቱ ቅኝቶች፣ ስለ አምባሰል ይሄ የወሎ ቅርስ ነው። የራሱ የጉዳይ ነው። የወሎ እንትን ነው። የወሎ መዘክር ነው ማለት ትችላለህ። አምባሰል፣ አንቺ ሆዬ፣ ባቲና ትዝታ አራቱም ቅኝቶች የወሎ እንትኖች ናቸው። ባለቤትነቱ ወሎ ነው ቢባል ይቻላል። እነዚህ ነበሩ። እነ ማሪቱ እንግዲህ ያው በደንብ ትጫወት ታፈሷለች። ሀገር ያወቃት ናት እስካሁን ድረስ በአሜሪካም በኢትዮጵያም የታወቀች ናት። እንደዛ ነው። እነ ባህሩ ቃኘው ብዙዎቹ ነበሩ። እና አሰፋ ባተ አሁን ከኛ በፊት ነው፣ ግን ወሎዬ ነው። የሙዚቃው የመጀመሪያ እንደ ጥላሁን ገሰሰ የሚቆጠር ሰው ነበር በፊት። ሀገር ፍቅር ማህበር ሲጀመር አሰፋ ባተ ነው እንትን ያለው። የሚገርም እንደዛ ነው ይባላል። አሁን ወሎ የኪነ ጥበብና የስፖርት ሀገር ናት። እስኪ ስለ ወሎ ምርጥም ወደ በኋላ ላይ ትነግረናለህ። አሁን የኪነ ጥበብ መፍለቂያ እንደመሆኗ ሀገራችን የባህል ሀገር እንደመሆኗ ግን በዛ ልክ ክብሯን አግኝታለች ብለው ታስባለህ? የለም በጭራሽ። እኔ አንዳንድ ጊዜ የወይዘሮ ሲን ትምህርት ቤት ተማሪዎች ያሁሉ ምሁራን ያሁሉ ታላላቅ ሰው የለም በቃ እንዴት እንደሆነ አላውቅም። አካባቢያቸውን ማንሳት እና እንደው ማስታወስም አይፈልጉም ይመስለኛል። በዚህ በጣም አዝናለሁ። ሌሎች አሁን አሉ። ጎንደርም ብትሄድ ጎጃም ብትሄድ ትምህርት ቤት የነበራቸው ሁሉ በደንብ አድርገው ተሰባስበው ያከብራል። እዚህኛ ጋር ግን በጣም ድክመት አለ። ይሄ ያሳዝነኛል። አሁን የኛ ባለውለታ የነበረ ትምህርት ቤት ተቋም ነው ትልቅ
ለሀገር አሁን ይሄ የኛ ፕሮግራም የኛ ቻናል ሸጋቲው ዋና ዓላማው ዋርካዎቹን የወሎን ታሪኮቹን ትዝታዎቹን ማስታወስ ነው ትላልቆቹ የነበሩ ታሪኮቹን መሰነር ነው ማስቀመጥ ነው ከፍ ማድረግ ነው ወደ ነበርበት ከዛ በኋላ ከአካባቢያችን ተነስተን ወደ ሀገራችን እንሰፋለን እስከ ዓለም ድረስ እንሻገራለን ግን ለዚህ ነገር ወሎ ከበቂ በላይ ነው ብሎ ያስባሉ አሁን ብዙ ሰዎች አሁን ደሴ እንደዚህ አይነት ፕሮግራም ልንጀምር ስንል ማንን ታገኛላችሁ ማን ታዋቂ ሰው አለ ደሴ ምናምን የሚልን ሰዎች አጋጥመውኛል አሉ ሰዎቹ በየቦታው ተደብቀው አዲስ አበባም አሉ አሜሪካም አሉ ብዙ የወሎ ተወላጆች አሉ እሺ ግን እኔ ለምን እንደሆነ አይገባኝም መተው ያገራቸውን ያካባቢያቸውን ታሪክ ማጉላት አይፈልጉ የወሎ ታሪክ መጎልበት ማለት የኢትዮጵያ ታሪክ መጎልበት ማለት ነው እና እዚህ ላይ ለምን እንደማይሳተፉ ይገርመኛል እንጂ የምሁራኖች አገር የነበረ ነው ወይዘሮ ሲን ትምህርት ቤት እኮ በአዲስ አበባ ዩኒቨርሲቲ ሌቭል ነበር ወይዘሮ ሲን ትምህርት ቤት ልጆች ሲመረቁ 12ኛ ክፍል ሲመረቁ በመንግስት መስሪያ ቤቶች በሽሚያ ነበር የሚወስዷቸው ማንኛውም የግልም ይሁን ከወይዘሮ ሲን ትምህርት ቤት ተመርቋል ከተባለ በጣም ምክንያቱም በጣም ጠንካራ ነበር ትምህርቱም ልዩ ነው ስነ ስርዓቱም የተለየ ነው እንደዛ አይነት ታሪኮች ነበሩ አሁን እኔ ምን እንደሆነ ግን ይገርመኛል በጣም ይገርመኛል አሁን እንትና ሼህ ሁሴን አላሙዲን እዚህ እየሰራው ያለውን ሆቴል ሳይ እንደገና ያመሰገንኩት ነው ታሪኩን በማሰብ ትልቅ ሆቴል እየተሰራ ነው ሌሎችም መምጣት አለባቸው ሀገራቸው ዋው የሰላም ሀገሩ ንጹህ ነው ሰላማዊ ህዝብ ነው ፍቅር የሚያውቅ ህዝብ ነው እስልምና ክርስትና አንድ ላይ ተጣምረው አብረው እንትን ያሉ አሁን ሰሞኑን እንኳን አይተ እንደሆነ በዚህ በዝናብ መጥፋት ብዙ ጭንቅ ነበር በጣም አሁን ክርስቲያኑም እግዚኦ አለ እስላሙም ኑሮ ብሎ ጸሎት አደረገ ይሄው እንደምታየው ነው እየተንሸቀሸቀ ነው በጣም እንደዚህ ከድሮ ጀምሮ እንደዚህ የሚደረግ መሬት ሲንቀጠቀጥ እዚህ ይለኛል ካራቆሪ እና እዚህ ደግሞ በአፋር አካባቢ ማን የሚባል ሳርዶ የሚባለው ቦታ ላይ መሬት ሲንቀጠቀጥ ያን ጊዜ በየደጃፉ ሁሉ ክርስቲያኑ እስላሙ አንድ ላይ ጸሎት አድርጎ ቡና ፍልቶ እግዚኦ ሲል ክርስቲያኑ ኑሮ ብሎ እስላሙ ይቆም ነበር ይቆማል ወዲያው ነው የሚቆመው ዛሬ ተደርጎ ነገ ይታያል እስከዚህ ቅርብ ነበር ፈጣሪ ማለት ትችላለና አሁን ያ የነበረ በዛ ስነ ስርዓት ያደጉ ልጆች ምን እንደነካቸው አላቅም ብዙዎቹ አይመጡ አገሬ ብለው አስተዋውሱት ብዙዎቹ እና ይገርመኛል ባህሉ ጥሩ ነበር ያሳለፈው ታሪክ ነበርና በዛ አለመሳካት ያዝናሉ ጊዜ ያዝናሉ እና ነው ላላ አርት ምንድነው ላንተ ጋሽ አርት ጥበብ ምንድነው ላንተ እንግዲህ ምን መሰለህ ያን ጊዜ እኔ ስሜቴ በሙሉ ዝንባሌ ወደ አርት ነበር ወደ ሙዚቃ ነበር ደግሞ በቤተሰቦቻችን አይፈልግም ወንድ ከዘፈነ ፍየል ከቀዘነ አይረባም ነበር የሚባለውና ክልክል ነበር ወደዛ እንድንገባ አይፈቀድም እሺ እንጂ በስሜታችን በሙያችን በተሰጧችን ብንሄድ ብዙ ነገር መለወጥ ይቻል ነበር ስሜቴ በሙሉ አርት እንትን ስሜቴ ነበር ብዙ ስሜቶች ነበሩ አሁን እንደነገርኩ እንግዲህ ሮሚዮ እና ጁሊየት የዛሬ 58 ዓመት የሰራሁትን አንስቼ አሁን ሰራ በቃ ምን ያህል ውስጥ ላይ እንደነበረ ነው የሚያሳየው አሉ ጓደኞቻችንም አሉ አብረን አማረተ ጫን የሚባል ነበር ጌታቸው አመድ የሚባል ነበር አብረን እዛ ቲያትር ላይ ማን ነበር አቤት ብዙዎቹ ጠፉኝ በቃ አሁን አንድ ዶክተር አለ ዶክተር ሆኖ ጥቁር አንበሳይ እኔ ረሳሁት ናንጂ ምን ረሳሳው አይመጡም ሀገሬ ብለው አይመጡም አካባቢያቸውን ብለው አይመጡም ይሄ ትንሽ ቅር ያሰኘኛል እንጂ ስሜቴኔ አርት ነበር ወደ አርት ነበር የሚያዘነብለው አሁን ከመች ጊዜ በኋላ ተውከው አርቱን አሁን ለመጨረሻ ጊዜ ይሰራው አሁን ከዛ በኋላ ማለት ወደ ቢዝነሱ አጠቃለህና ወደዚህ ወደ ሀገር ሽማግሌነት የገባው ለመጨረሻ ጊዜ ተውከው አርቱን መቼ ነው እኔ ኦልሞስት ቆይቷል ወደ በ60 ምናምን ዓመተ ምህረት 65 እንደዚህ ከአርቱ ወጣ ቀዘቀዘ አሁን እዚህ አካባቢም ያለው የአርቱ ነገር የት አለ ምን አለ አሁን እኮ በአብዛኛው የኛ ሀገር የሚያልፈው በጫት ፕሮግራም በጣም አዝናለሁ የት አለ አሁን እዚህ እኛም አካባቢ እኮ እዚህ ቦታ ልዝናና ብለ የት ይሄዳል እውነት ነው
የት ምን ዝግጅት አለ? ያሳዝነኛል። ሁሉ ወጣቱ አሁን ተሰባስቦ ብዙ ጊዜ ጫት ላይ ነው የምታየው እንጂ ይሄንን እንፍጠር ይሄንን እንስራ እንዲህ ያለ እንትን እናድርግ ሲል አታየው። እና ይሄ ችግር አለ። የስፖርት ሜዳም ብዙ የለንም። ታያትች ወጤ ነች። እሷም ላይ ስንቱ ተሳትፎባት አሁን በየመንደሩ ነው ኳስ ጨዋታው የሚካሄደው። እና ይሄ እንትን ጎጂ ነው ብዬ ነው የማስበው። ይጎዳናል እና የለንም ነው ጋሺ እንትናን እዚህ ሆቴ ሜዳን ጋሺ ነበር የሚመራው በፊት ይባላል በግጥም ትራቶቹ። ለምሳሌ እስኪ ስለ ወሎ ምርጥ አርገህ እስኪ ስለዛ ትዝታዎች እስኪ ያጫውተን እስኪ የእግር ኳስ ቡድኑ ሆቴ አካባቢ ላይ የነበረው ድባቡ አሁን ላይ ላለው ወጣቱ ማብረህ ስለ ስፖርቱ ጋር አብረህ ማስተላለፍ የምትፈልገው መልእክት ይኖራል? እንግዲህ አሁን እንደነገርኩ ነው። እሺ አንደኛ ትምህርት ቤቶች የስፖርት እቃዎች ሙሉ አላቸው። ማን ያለሎ ወራ የዲስኮር ወራ የምን ሁሉ ነገር የተሟላ የምርኩዝ ላይ ይገርመኛል። ለምን ወደ ኋላ እንደቀረው አሁን የላቸውም እኮ ያልካቸው ነው። ስማቸውም አይታወቅም። አብዛኛው የለም በጭራሽ አይታወቅም። ያን ጊዜ እያንዳንዱ ትምህርት ቤት ነበር ስሜትም ነበር ለመጫወት ለምን ስፖርት አለ መስራት ነው። አንድ ጥሩ ስፖርት ቤት አለ አሁን ደሴ ቤት አለ። እና እንደዛ ባለው ተጽዕኖ ትንሽ ወደ ኋላ ተገትተናል ነው የምለው። እንግዲህ ያሉት ወጣቶች ይሄንን እየሰሙ ተከትለው መነቃቃት ቢፈጥሩ ደስታውን አልችለውም። እግዚአብሔር ደግሞ ሳለሁ በህይወት ባየው ይሄን ደስታውን አልችልም። የለም መዝናኛ ቦታ የለም። ወጣቱ አሁን በዚህ ያንን ነገር ባለማግኘቱ ወደ ሌላ ነገር ወዳልሆነ ነገር እየሄደ ነው። እና እንደው እንዴት እንደሆነ ምን ቃላት ያጥረኛል። በቃ በጣም ነው ማዝነው። ስለ ሃይማኖት ሴቶች ትንሽ ቅድም ነካክተዋል ጋሽ። አሁን ወሎ አካባቢ ላይ ያለው የሃይማኖት ሴቶች በደንብ ሊሰመርበትና ሊከበር ሊጠበቅ የሚገባ ነገር ነው። ለሌሎች ሀገራትም ለሌሎች ቦታዎችም በደንብ ትምህርት ሊሆን የሚገባ ነገር ነው። እስቲ ስለዚህ ነገር ትንሽ ጨምርልን። ሃይማኖት እንግዲህ እኔ እንደው ልንገረ ትምህርት ቤት የተማርኩት ትንሽ እንዳለ ትምህርት ቤት ሲሄድ ወይም ምቺ መታሃል የአንድ ነገር ሲኬድ ወይ ተብሎ ዱበርቲ ይጠራ እዛ ጎዛ ይነጠፋል። እዛ ላይ ተኛና እያሽ በዚህችም ያለሽው ተነሽው ሲሉብኛል ጧት ድኞ መሄድ ትክክልና ማያስፈልገው እንዲህ አይነት ያ ታዲያ ደግሞ ክርስትናው ማይልም እስልምናው ማይልም እስላሙ ልጁን አሞበት ዱዓ አርጎ ካልተሳካ ጠበል መሄድ ነው ደግሞ ልጅ ጠበል ሞክረው ይላል። ክርስቲያኑ ደግሞ እስቲ ዛሬ ዱዓ አርግና በወዳጁ አንተ ልበለው ይል ነበር። የድሮ እንትን በዚህ አይነት ነበር። አሁን እንደዛ ያለ አይመስልም። ትንሽ ክፍተት እየመጣ መሃል ላይ እንዲሁ የሚያራራ አዳዲስ ሰዎችም እየገቡበት ነው። እንደዛ እየሆነ ነው ያለው እንጂ በጣም ታሪካዊ የትልልቅ ሰዎች አገር ነው። ቀላል አይደለም። እውነት ነው። እና አንዳንድ ጊዜ ምን ይባላል መሰለ አባርሳ ይሉታል አባቶች። ግማን ወይ በመርቃ ወይ እንደው ቅሬታም ካላቸው ትልልቅ ሰዎች እንትን ይባላልና እንደዛ እንደሆነ አላቅም እንጂ እንዲህ ወደ ኋላ የፈዘዘበት ምክንያት አይታየኝ። በጣም ጠንክሮ የነበረ እንትን እንደገና ወደ ኋላ እኮ ነው አሁን የተመለሰው። ስፖርታውን ትምህርት ቤት አለ ይካሄዳል ብዙም አለ ቀዝቅዟል። በጣም ቀዝቅዟል። ይሄ እንደገና መታደስና መነሳሳት አለበት። ወጣቱ በተለይ እዚህ እንዳልኩ የነበሩ ተማሪዎች የነበሩ አሁን ጥሩ ሀብት ማማ ላይ ያሉ ሁሉ ወደዚህ እንዲመጡ ማድረግ አለበት። አሁን ባለ ሀብቶችም እንዲደግፉት አሁን ሀይቅ እስጢፋኖስ ሀይቅ ባህርን የመሰለ ስንት አሳ የሚመረትበት የነበር ቦታው ያንን ይዘን ደጃዝማች ማሞ ስዩም የሚባሉ የዚህ ክፍለ ሀገር ባለውለታ የክፍለ ሀገሩ እንደራሴ በነበሩ ጊዜ ብዙ ታሪክ የሰሩ የጎፍ ተራራ ድረስ እየሄዱ ደን እየተከሉ ምን ያሳመሩ ያስተማሩ ሰዎች ናቸው። የዚህ ተወላጅ አይደሉም እሳቸው። ከእሳቸው ሌላ ቀኛዝማች ተስፋዬ ገብረወልድ የሚባሉ እንትን ነበሩ ከንቲባ። ያ ከንቲባ እዚህ ደሴን መንገድ የቀየሱላት በጣም ጠንካራ ካኪ ልብሳቸውን ለብሰው እየቆሙ ብዙ ታሪክ የሰሩ ሰው ነበሩ። እንዲህ ያሉ አሁንም በደርግ ዘመን ደግሞ ሽመልስ አለሙ የሚባል አስተዳዳሪ ነበር። ምዕራብ ወረዳ መንገድ ያስከፈተ ምን ያለ ብዙ ጥረት የሚያደርጉ አንዳንዶች አሉ። አሁንም እንግዲህ በዚሁ ከቀጠለ ምናየው አቶ ሳሙኤልም
በዚሁ አይነት ቢቀጥሉ ጥሩ ነው እና ይሄ አይነት ሁኔታ አለ እንግዲህ ደግሞ ወደፊት የምናየው እግዚአብሔር ያሳየን ነው ማለት እውነት ነው ከቤተሰቦቹ የእርሱን ፈለግ የተከተላለ ወደ አርቱ ኖር ወደ ቢዝነሱ ሁሉ ከልጆቹ እስኪ ያለው ነገር አታችመንቱን ይንገሩ ብዙዎቹ የግል የራሳቸውን ስራ ነው የሚሰሩት እንግዲህ ጴጥሮስ ትንሽ አሁን እየሞከረ ነው እንደምታየው ወደዚህ ወደ ሆቴል ስራ ገብቷል እግዚአብሔር ባበረታው ገና መበርታት አለበት ባይነኝ እኔ ብዙ የሚቀሩት ነገሮች አሉ ግን የበረታ ነው አሁን ጥሩ ሁኔታ ላይ እየሄደ ነው እሱ ነው እንጂ ተከተለው ሌሎቹ የራሳቸውን ቢዝነስ ነው ፊልምም ሰርቷል ጴጥሮስ እኮ አንድ ፊልም ሰርቷል ሰርቶ ነበር አስተዋውሳለሁ አንድ ጊዜ ወሬ ሰምቻለሁ እዚህ ሆነ ፊልም ሰርቶ ነበር ሸዋፈራው ጋር የሆነ ፊልም ሰርቷል ብለው ተከትሏል ማለት ነው አሁን ሞከር አድርጓል አልገፋበትም ወደፊት እንግዲህ ያው በረዲስ ነገሮች እንግዲህ የሚመጣ ከሆነ ተነንለዋለን ስለ ህይወት ነገርን እስቲ ህይወት እንደው ምንድናት ላንተ ጋሽ ለምሳሌ ያለፈውን ዘመን ስታየው ለወጣቱ የምትነግረው መከረ እንግዲህ ምን መሰለህ አንድ ታላቅ መምህር ብያለሁ ከበደ አካሎን ማን ነው ከበደ ሚካኤል ያስተምሩናል እሺ ምን ይላሉ መሰለህ ፍሬ መሬት ወድቆ ከዋለ ካደረ ሰው ገንዘብ አግኝቶ መክበር ከጀመረ የመጣነውና ቀድሞውን ከጥንት ሁለቱም አይድኑም ከመበላሸት ምን ማለት ነው ሀብት በጣም እየሰፋ ሲሄድ ሰው የግድ ወደ ኃጢያት ይገባል ፍሬም ከመሬት ከተፈጠረበት መሬት ላይ ወድቆ ውሎ ካደረ ቢበሉት መርዝ ነው ለማለት ነው በትምህርት ሲያስተምሩ ሀብታም ይደህያል ዓለምን ደግሞ እንዲያርገው ነው የሚያሳየው ሀብታም ይደህያል ሐኪምም ይሞታል ጎበዝ ይሸነፋል ብልህ ይሳሳታል የበራውም ጠፍቶ የሰሩት ይፈርሳል የቆመውም ወድቆ ይሳቀም ያለቅሳል ጌጥም ሆነ ጥበብ ውበት ሆነ ክብርም ያማረበት ነገር ማስቀየም አይቀርም ይላል ዓለምን እንዲያርገው አሳንሰው አስተማሩን ናቸው እሺ ደግሞ ባንድንት ናቸው ስንኛቸው የደንቆሮ መንፈስ ምንኛ ታደለ ብልጥነት አላጣም ቂል እየመሰለ ሳያነብ ሳይጽፍ ፊደል ሳያጠና ሁሉንም ያወቀ ይመስለዋልና ሰይፍና ጎራዴ የመቱት አንገት ትዕቢትና ኩራት የሞሏት አናት አይገላገሉም እንዲህ በቀላሉ ከምድር ላይ ወድቀው ሳይንከባለሉ እያሉ አስተምረውናል እሳቸው መጽሐፍ የሚገርም ጋሽ የሚገርም እንዲህ ያረጋው አስተምረውናል እሺ እና እንዲህ ህይወት እንደየን ይመስላል ብዙ ሰዎች ነበር ደሴ እኮ ጉድ እኮ ነው ደሴ እኮ ታሪክ ስነ ስርዓቱ ነው ይምጣበት እንዴ በጭራኔ ትዝ ይለኛል ተገመነን ትምህርት ቤት አካባቢ ቁምጣ ለብሰን ቁጭ ብለን ልጆች ጋር እንጫወታለን ሶስቱ ነን እሺ ሰውየው በበቅሎ ያልፋሉ አላየናቸው እኛ የራሳችንን ጨዋታ እሺ ከበቅሎ ዱባሉና ኑ አቤት ከዛ በኋላ በዛ ባለንጋ ገርፈው ምን አረግና አባባ ምን ትልቅ ሰው ሲያልፍ ብድግ ብላ አትነሳ አትባለጌ ሁሉ ከዛ ያለቀስን ቤት ሄደን እንዲህ አርግ ደግ አረጓቸው ታዲያ ሳትነሱም ሰዋት የመንደሩ ሰው ነው ልጅን የሚቀጣው እንጂ ወላጅ እንትን ብቻ አይደለም አንድ ጥፋት ሲያጠፋ አንድ ሰው አንድ እንትን ይዞ በኩርኩም መቶ ቆንጥጦ ስህተቱን እንዲያርም ያደርገው ነበር ይሄ ስርዓት ነበር ያንዱን አንዱ ነበር የሚቆጣጠረው ገበያ ሲሄዱ ለምሳሌ አንድ ክርስቲያንና እስላም ጎረቤት ሆነው ክርስቲያኗ ጎረቤት ህፃን ልጅ ያላት ያችን ህፃን ያላት ወደ ገበያ ሄዳ ስትል ሙስሊማና ብላ አምጥታ ጡት እያጠባች ትቆያለች ይሄን ያህል መከባበር ነበር ያሳዝነኛል እና ታሪክ ነበር እግዚአብሔር ደግሞ ይመልሰው ስርዓት ነበር ያን ጊዜ በጣም ስርዓት አሁን ነፃነት አለ ነፃነት ምንድነው ጋሽ ነፃነት እንደዚህ ባለ እንኳን ነፃነት ራሱ ግብረገብነት ማለት ነው እሺ እንጂ ትንሽ ትልቅ አሁን አንዱ ለምሳሌ ስትሄድ በጣም ሽማግሌ የትንትን ብለው ተዳክመው ባስ ላይ ወጣቱ ቁጭ ብሎ አልነሳም ካለ ያ ስርዓት አይደለም ነፃነትም አይደለም ነውር ነው አይደለም ነውርም ያስነስቶ ቁጭ አድርጎ አባቴ ምን ሆነ እንዴት ነው ብሎ እንትን ማለት ነው የድሮ ባህሉ ይሄ ነው አሁን እንደዛ የሚያደርጉ በጣም ጥቂቶች ናቸው ይሄ ይጎላል ብዬ ገምታለሁ ጋሺ በአሁን ሰዓት እድሜ ስንት ይሆናል 77 ዓመቴ ነው ሻር 77 ዓመቴ ነው ባለቤቴ በጣም የተከበረች አሁን ላለሁበት ደረጃ እንድደርስ ያደረገች የተባረከች ሰው ናት
ወይዘሮ አለምነሽ ሞላ ትባላለች። የልጆቼ እናት ናት። እሷ ጋር ተጋግዤ እግዚአብሔር ይመስገን እዚህ ደርሻለሁ። ሰላምታ ልከናልኛም ለሳቸው እኔም አውቃቸዋለሁ በደንብ እውነት ለመናገር በጣም ደስ የሚል ቤተሰብ ነው ያለ የሚያስደስት ከአብዛኞቹ ጋር እኔም የምታውቀው ልጆች ጋር ሁሉም ጋር ማለት ይቻላል እኔም እተዋወቃለሁ በደንብ። ጴጥሮስ ደግሞ የበለጠ ወንድሜ ነው። በጣም ደስ ይላል። አሁን በዚህ ባሳለፍከው እድሜ በጣም የምትደሰትበት የትኛው ነው? ይሄ እኮ በመጽሐፍ ቅዱስ በቅዱስ ቁርአንም ለደግ ነገር ተሻሙ ነው። እውነት ነው። ለደግ ነገር ሁልጊዜ መሻማት ጥሩ ነው። የምትችለውን ያህል እኔ የምችለውን ያህል ሞክራለሁ። ቤተሰቦቻችን እስካሁን ድረስ እዚህ ድረስ ቆይታችሁ ሸጋ ቲዩብን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰባችንን እንድትቀላቀሉ ስንል እንጠይቃለን። ይህንን ፕሮግራም ስፖንሰር ያደረጉላችሁ ጴጥሮስ ባርና ሬስቶራንት እንዲሁም ሙሉ ሪል ስቴት በጋራ በመሆን ነው። ከጋሽ ከበደ ጋር ያለን ውይይት ወደ መጨረሻ እየደረሰ ይገኛል። ጋሽ እስኪ በመጨረሻ ለወጣቱ ማስተላለፍ የምትፈልገው መልእክትና ምስጋና ማመስገን የምትፈልጋቸውን ነገሮች ንገረን እስቲ። ወጣቱ ትውልድ በእውነቱ ከመጥፎ መንፈስ ሁሉ ከመጥፎ አስተሳሰብ ሁሉ ወጥቶ ለሀገሩ ታሪክ እንዲሰራ ጥሩ ስራ እንዲሰራ ጥሩ ነገር እጠብቃለሁ። ይሄን ነው፣ ሌላ ምንም መመሪያ የለም። እግዚአብሔር ያበርታቸው፣ እግዚአብሔር ያጠንክራቸው። አሜን። ቆንጆ ነገር ይስሩ፣ የሚታይ የሚዳስስ ለሀገራቸው የሚጠቅም ጥሩ ስራ እንዲሰሩ እመኛለሁ። ይሄ ነው ያለኝ። ሌላ እንግዲህ ወዳጆቼን ምስጋና ጓደኞቼ አብሮ የነበሩ ትንሽ ጊዜ ታመን የነበር በዛን ጊዜ ከጎን የሆነው ሁሉን ነገር ላበረታቱኝ ሁሉ እግዚአብሔር ይስጥልኝ። አንተንም እንግዲህ ረጅም እድሜ ከጤና ጋር አድርጎ ይስጥልን ፈጣሪ እንላለን። ጋሼ ኩራታችን ነህ፣ በጣም የምናከብር ሰው ነህ። እኛን ደግሞ አክብረህን እዚህ ድረስ መተህ ለኢንተርቪው ፈቃደኛ ሆነህ ልምዶችህን ታሪኮችህን ስለጫወትከን እጅግ በጣም ከፍተኛ የሆነ ደስታ ተሰምቶናል። እውነት ለመናገር ቤተሰቦቼ በዚህ አጋጣሚ ሁላችሁም ኮሜንት ላይ ጋሼን በደንብ አድርጋችሁ አመስግኑልን። አመሰግናለሁ። እንግዲህ ጥያቄዎቻችንም ላይ ስተት ካለ እንግዲህ ከኛ ነው። አንተም ደግሞ ላልከን ነገር በጣም እናመሰግናለን ጋሼ። እሺ በጣም እናመሰግናለን።